የዛሬው ስቶሪ I don't think it's gonna be cute. ግን ደግሞ እንደተለመደው ሁላችንም የምንማርበት ይሆናል ብዬ አደርጋለሁ። Hi you guys, እንዴት ናችሁ? We got our snacks, we got our tea, we got our story. ትንሽ ኢንተንስ ነው የዛሬው ግን I hope አብዛኞቻችን እንማርበታለን። especially አረብ ሀገር ሄዳችሁ ላባችሁን፣ ጉልበታችሁን፣ ደማችሁን፣ እንባችሁን እየዘራችሁ ላላችሁ ሴቶች ይሄ ስቶሪ አንደኛ ሪሌት ልታደርጉ ትችላላችሁ፣ ሁለተኛ እንደ መንቂያ ደውልም ልትጠቀሙበት ትችላላችሁ። አብዛኞቻችን የሰማነው ታሪክ ነው። honestly speaking አረብ ሀገር ሄዳ እየሰራች ያለች ሴት የምናውቅ ሴቶች በሙሉ ተመሳሳይ ስቶሪ ሰምተናል ስለዛች ሴት እና ስለሱ ነው የምናወራው። የዛሬዋ ባለ ታሪካችንም እንደዛ ነች። So yeah, let's get into it. So I think ከ18 ዓመቷ በፊት ነው ወደ አረብ ሀገር የሄደችው። እድሜዋን ዋሽታ ማለት ነው ፔፐሯ ላይ። ምክንያቱም ቤተሰቦቿ በጣም ችግር ላይ ነበሩ፣ ይደክማቸዋል እና ህይወት ከባድ ነው፣ ያው ታውቁታላችሁ። ሶ የቤተሰቦቼን ህይወት ልቀይር ብላ ትምህርቷን አቋርጣ እድሜዋን ከ18 ዓመት በታች ሆና ግን 18 ዓመት ሞልቶኛል ብላ ወደ ሳውዲ አረቢያ ነው የሄደችው ማለት ነው። እና ለረጅም ጊዜ ያው እንግዲህ በልጅነት ጉልበቷ አስቡት፣ እኛ ትምህርት ቤት ሄደን በምንጫወትበት፣ በምንቀልድበት፣ ልጅነታችንን በምናጣጥምበት ሰዓት እሷ የሰው ሀገር ሄዳ ያው ይታወቃል ምን እንደሚሰራ እዛ እየሰራች ነው ገንዘብ ወደ ቤተሰብ ስትልክ የነበረው ማለት ነው። ያው እንደዚህ ሲወራ ቀለል ተደርጎ እየተወራ ይመስላል፣ ግን ከባድ እንደሚሆን ኢማጂን ማድረግ አያቅተንም ሁላችንም። አይደለም ሰው ሀገር ሄደን የሰው ቤት ገብተን ስራ ለመስራት ይቀርና እዚሁ ሀገራችን ውስጥ ሆነን ራሱ ከአለቆቻችን ጋር መግባባት ሲያቅተን እንዴት ስራ እንደሚመረን፣ ጠዋት 3 ሰዓት ገብተን ማታ 11 ሰዓት ለምንወጣው እንዴት እንደሚመረን አይደለም 24 ሰዓት ሙሉ የሰው ቤት ውስጥ ገብቶ ስራ መስራት ይቀርና ማለት ነው። ኤኒዌይስ እቺ ልጅ ደከመኝ ሰለቸኝ ጉልበቴ ላላ ሳትል ስራ እየሰራች እየደከመች ወደ ቤተሰቦቿ ገንዘብ ትልካለች፣ ሁሌ እንደምንሰማው ማለት ነው። እና በጣም ደግሞ ደስ በሚል ሁኔታ በእርግጥ ብዙ እድሜ ፈጀች፣ ብዙ አመት ፈጀች። ልጅ ሆና ሄዳ ትልቅ ሴት ሆና ነው የተመለሰችው። ትልቅ ሴት ሆና ስላችሁ በቃ 25 26 27 እድሜ ክልል ውስጥ ሆና ነው የተመለሰችው። ተመልሳ መታ ለእናቷ ቤት ሰርታ፣ ለእናትና ለአባቷ ቤት ሰርታ እዛው ክፍለ ሀገር ልትሰራበት የምትችለው ቢዝነስ ከፍታላት ለእናቷ እንደገና ተመልሳ ሄደች ማለት ነው። ተመልሳ ሄዳ ደግሞ እንደገና አሁንም ሰርታ በቃ አሁን ለራሴ የሚሆን የሆነ ነገር ላድርግበት፣ ይሄንን የምለፋበትን ገንዘብ ብላ የተወሰነ ገንዘብ ይዛ ወደ አዲስ አበባ ትመጣለች። ወደ አዲስ አበባ መጥታ ቢዝነሷን ለመጀመር በምትልበት ፕሮሰስ ላይ በጣም ደስ የሚል ሰው ትተዋወቃለች እና የሃይማኖት ሰው ነው፣ የቤተክርስቲያን ሰው ነው። ቅዳሜና እሁድ ቤተክርስቲያን አይቀርም። በጣም የተከበረ ነው። በዛ ላይ ደግሞ እሱ ራሱ በጣም አክባሪ ነው፣ መንከባከብ ይችልበታል፣ ውሳኔዎችን መወሰን ይችልበታል። ወንዳ ወንድ ነው፣ አሰርቲቭ ነው። አሰርቲቭ ማለት ይሄ በቃ ኢሚዲየትሊ የሆነ ክፍል ውስጥ ሲገባ የዛን ክፍል በቃ ኢንቻርጅ ይሆናል ቤዚክሊ። እንደተዋወቀችው ኢሚዲየትሊ እንደዛ አይነት ዳይናሚክ ውስጥ ነው የገቡት። በቃ የሃይማኖት ሰው ነው፣
የሚያውቅ ሰው ነው። ኢሚዲየትሊ በቃ የቤተሰብ መካሪ ሆነ። ምንም አይነት ነገር ቤተሰቦቿ ሲፈልጉ ይላላካቸዋል፣ የሚፈልጉትን ነገር ያሟላላቸዋል። ማለት በገንዘብ ሳይሆን እንዲሁ በአንዳንድ ነገሮች ማለት ነው። ታናናሽ ወንድሞቿን ይመክራል። በቃ እዛ ቤት ውስጥ እና እሷ ህይወት ውስጥ ድንጋይ ሆነ። በቃ መሰረት ድንጋይ ሆነ እና የሚያማክሩት እሱን ነው፣ የሚያዳምጡት እሱን ነው። ፈላጭ ቆራጭ እሱ ሆነ። ምክንያቱም እንዳልኳችሁ ነው፣ ይንከባከባታል፣ ይወዳታል፣ በሃይማኖቱ የጸና ነው፣ ከእግዚአብሔር ጋር ያለው ሪሌሽንሽፕ በጣም ጥሩ ነው። ይሄንን ነገር አይታ በቃ ፈጣሪ ለዚህ ነው እዚህ ሀገር ያመጣኝ ማለት ነው ብላ እሷ ደስተኛ ሆና ከሱ ጋር ሪሌሽንሽፕ ጀመረች ማለት ነው። ይሄ ሁላ ነገር ሲፈጠር የሆነ ነገር እየተባለ ለሆነ ነገር እየተባለ ለሆነ ነገር እየተባለ የዚህን ዘመን ገንዘብ ታውቁታላችሁ መቼ ብሩ አለቀ። ይዛው የመጣችሁ ብር ማለት ነው። የዚህ ሰዓት ላይ ምንድነው የሆነው? በቃ አሁን ትዳር መመስረት አለብን። የራሳችንም ደግሞ ቢዝነስ ያስፈልገናል። ስለዚህ ሲጀመር ያመጣሽውን ገንዘብ በቂ አልነበረም። ስለዚህ ተመልሰሽ ሂጂና ለተወሰነ ጊዜ ሰርተሽ ቤት ከገዛን ቢዝነስ ከጀመርን በኋላ ተመልሰሽ ትመጫለሽ። እኔ እዚህ ያለውን ነገር የቤተሰቡንም ነገር የኛችንም ነገር ኤቭሪቲንግ ሃንድል አደርጋለሁ ይላታል። እንዳልኳችሁ በጣም ተንከባካቢ ነው፣ በጣም ሬስፔክትፉል ነው፣ በጣም በቃ ላቨር ቦይ ነው፣ በቃ አፍቃሪ ነው። የማይሆንላት የማያደርግላት ነገር የለም፣ ኮንሲስተንትሊ ማለት ነው ለረጅም ጊዜ። ስለዚህ ኦልሬዲ እምነት በሁለቱ መካከል እምነት መሰረት ያደረገ ፍቅር ነው የተጀመረው ማለት ነው። ኦኬ ያው ልክ ነህ። ትዳር ከጀመርን ልጆች የምንወልድ ከሆነ የራሳችን ቤት ያስፈልገናል፣ መኪና ያስፈልገናል፣ ልጆቻችንን የምናሳድግበት ስቴብል የሆነ ቢዝነስ ያስፈልገናል። እሺ ትላለች። ተነስታ ተመልሳ ወደ አረብ ሀገር ኑሮዋ ትመለሳለች ማለት ነው። ወደ አረብ ሀገር ስራዋ እዛ ሆና ብር ትልካለች። እሱ እዚህ ለቤት መግዣ የሚሆነውን፣ ለመኪና መግዣ የሚሆነውን፣ ለቢዝነስ መጀመሪያ የሚሆነውን ነገር በቃ እያመቻቸ እንደሆነ ነው ያለው ህይወት እየቀጠለ ያለው ማለት ነው። ግን ብትልክ አይበቃም። አሁንም አምጪ ነው፣ አሁንም ላኪ ነው፣ አሁንም አምጪ ነው። ጊዜውን በጣም እየረዘመ ሄደ። ረጅም ጊዜ እዛ አረብ ሀገር ቆየች እና ግራ ተጋባች። ይሄን ያክል ኢትዮጵያ ውስጥ ኑሮ ውድ ሆኖ ነው ወይስ ምንድነው የተፈጠረው? እስኪ ያለውን ነገር በአካል ሄጄ ነይ ትልና ተነስታ ወደ ኢትዮጵያ ትመጣለች ማለት ነው። ወደ ኢትዮጵያ ስትመጣ አሞት ነው የጠበቃት። በቃ አሞት እንደ እብድ አድርጎት ነገር ነው የጠበቃት ማለት ነው። እና ስትመጣ ኢሚዲየትሊ እሱን ይዞ ጸበል ወደ መሄድ፣ ወደ ማሳከም፣ ወደ መንከባከብ ውስጥ ገባች ማለት ነው። የመጣችበት ዓላማ ምንድነው? ስትልከው የነበረው ገንዘብ እንዴት እንደሆነ፣ እሱ ባሏ ራሱ እንዴት እንደሆነ፣ ቤተሰቦቿ እንዴት እንደሆኑ፣ ያለውን ሁኔታ ምን አይነት ስቴጅ ላይ እንዳለ ለማየት ነው የመጣችው። ፍቃድ ጠይቃ ነው የመጣችው። ብዙም ጊዜ የላትም እዚህ የምትቆይበት። ስለዚህ መታ ልክ እሱ ሲታመምባት እሱን ማስታመም ውስጥ ገባች ማለት ነው። ጸበል ይሄዳሉ፣ ተሻለው ይባላል። እንደገና መልሶ ታሞ ደግሞ ይሄዳል ማለት ነው። ስለዚህ አሁን እንደዚህ አይነት ሁኔታ ላይ ሆኖ እንግዲህ እጮኛዋ ነው፣ የምትወደው ሰው ነው። እንደዚህ አይነት ህመም ውስጥ ነፍስ ውጪ ነፍስ ግቢ አይነት ሲቹዌሽን ላይ ቁጭ ብሎ ገንዘቡ የታለ? ምንድነው ያደረግነው? ምን አድርገናል? ይሄ ያለንበት ቤት የተገዛ ነው ወይ ምናምን የሚለው ይሄ ኢንቨስቲጌሽን ውስጥ መግባት አልፈለገችም። ጊዜዋም የመጣችበት ጊዜዋም እረፍቷም አለቀባት ማለት ነው። ስለዚህ ግድ የለም እስክመለስም ይሻለዋል ብላ ተመልሳ ትሄዳለች። ተመልሳ ከሄደች በኋላ አሁንም ብሩ አልቆመም። ኮንቲኒየስሊ ብር ትልካለች። ምንም ለራሷ እያስቀረች አይደለም። እዛ ልብስ ለራሷ እየገዛች አይደለም፣ እየተዝናናች አይደለም፣ ምንም እያደረገች አይደለም።
የሚያስፈልጋት ነገር ውጪ ያለውን ገንዘብ በሙሉ ወደ ኢትዮጵያ ነው የምትልከው ጋይስ። ከዛ አሁንም ትንሽ ቆየችና እሱም ተሻለው ነገር፣ እሷም ደግሞ የተወሰነ ሰራች። ስለዚህ ተመልሳ መጣች ማለት ነው። ከዛ ተመልሳ ስትመጣ ኮንዶሚኒየም ውስጥ ነው የገቡት። ያው መኪና ገዝቷል፣ ራይድ ሹፌር ሆኗል። ስለዚህ በቃ አሁን ህይወታችንን መጀመር እንችላለን ብላ አሰበች እና አረገዘች። ልክ አርግዛ በቃ አሁን ህይወት የሚስተካከልበት፣ ምክንያቱም የምትፈልገውን ነገር ነው ያገኘችው፣ የሚስተካከልበት ጊዜ ነው ብላ በምታስብ ሰዓት ሰዎች ይሄ ሰው እኮ ግን ባለትዳር ነው፣ ሚስት አለችው፣ ልጅ አለው፣ አጣሪ ምናምን የሚል ጭምጭምታ ከሰው ወሬ ትሰማለች ማለት ነው። በጣም ግራ ይገባታል። እንዳልኳችሁ ነው፣ የሃይማኖት ሰው ነው፣ ታማኝ ሰው ነው፣ በጣም ሰው የሚያከብር፣ እሷን የሚያከብራት፣ የሚወዳት፣ የሚንከባከባት፣ በቃ ይሄ እንትን ከማለት ውጪ፣ ገንዘብ ላኪ ከማለት ውጪ የሆነ የሚያስጠላ ነገር ብዙም ያየችበት አልመሰለኝም እስከዛ ፖይንት ድረስ ማለት ነው። ከዛ በጣም ግራ ትጋባና ምንድን ነው ምናምን ስትል ፌስቡክ ቼክ አድርግ፣ ፌስቡክ አለው ከሚስቱ ጋር ፌስቡክ አለው ትባላለች። እውነትም ፌስቡክ ስትገባ እሱ ሚስቱ ልጁ ፎቶ እየተነሱ ፖስት የሚያደርጉበት ሌላ አካውንት አለው ማለት ነው። ከሷ ጋር የሚያወራበት ሌላ ፌስቡክ አካውንት አለው። በእርግጥ የሚያወሩት በዋትስአፕ ነው፣ በዋትስአፕ ነው ኮሚኒኬት የሚያደርጉት። ግን ፌስቡክ ፔጅ ደግሞ አለው የራሱ ለብቻው ማለት ነው። ከሱ ውጪ ነው ጋይስ ሚስቱን ፖስት የሚያደርግበት አካውንት ያለው ማለት ነው ፌስቡክ ላይ። ሶ ትደናገጣለች፣ ልቧ ይሰበራል። አይ ሚን ዩ ካን ኢማጂን ምን አይነት ስሜት እንደሚሆን። እድሜዋን የጨረሰችበት ሰው ነው፣ ገንዘቧን የጨረሰችበት ሰው ነው። ቀላል ጊዜ አይደለም። 2 የተመላሳ ነው ስራ እየሰራች ገንዘብ ስትልክ የነበረው። ሶ ኢትስ ላይክ ቀላል እድሜ አይደለም። በዛ ላይ አርግዛለች። ያረገዘችው መንታዎች ናቸው። መንታ ልጅ ነው ያረገዘችው። ኮንፈረንስ ታደርገዋለች ማለት ነው። ትጠይቀዋለች። እንደዚህ አይነት ነገር አየሁ፣ እንደዚህ አይነት ነገር ሰማሁ፣ ምንድን ነው ይሄ ነገር? መቼ ነው ሀፕን ያደረገው? መቼ ነው ሀፕን ያደረገው? ከሷ ጋር ሪሌሽንሽፕ ከጀመረ በኋላ ነው። ትዳር እንመሰርታለን፣ ቤት እንገዛለን፣ መኪና እንገዛለን፣ ቢዝነስ እንጀምራለን፣ ህይወታችንን እንቀጥላለን፣ ሂጂ ወደ አረብ ሀገር ተመልሰሽ ስራ ስሪ ብሎ ካሳመናት በኋላ ነው እሷ በምትልክለት ገንዘብ ቤት ገዝቶ መኪና ገዝቶ ሚስት አግብቶ ልጅ እያሳደገ ያለው በእሷ ገንዘብ። ሶ ዩ ካን ኢማጂን ዲቫስቴሽን፣ እንዴት ልብ እንደሚሰብር፣ እንዴት እንደሚቆጭ፣ እንዴት የግር እሳት እንደሆነ የተፈጠረው ነገር። እሱ ምንም አልመሰለውም። ይቅርታም አልጠየቃትም። እንደውም ጭራሽ እሷን ነው ጥፋተኛ ሲያደርግ የነበረው ማለት ነው። ጥለሽኝ ሄደሽ አንቺ አጠገቤ አልነበርሽም፣ እኔ እኮ ወንድ ነኝ፣ ታዲያ ምን አደርጋለሁ? ምን ላደርግ አስበሽ ነበር? በቃ ተፈጠረ፣ ልጅም ተፈጠረ፣ ምንም ማድረግ አልቻልኩም አይነት ነገር ነው ሲነግራት የነበረው ማለት ነው። ከአጠገቤ ስለራቅሽ ነው፣ ሂጂ ስሪ፣ ገንዘብ አምጪ ብሎ ከአጠገቡ እንድትርቅ ያደረጋት እሱ ነው። አሁን ደግሞ እንደዚህ አይነት ጥፋት ሲገኝበት ጥፋተኛ ያደረጋት አሁንም ማንን ነው? እሷን ነው። አንቺ ነሽ እንደዚህ እንድንሆን ያደረግሽን፣ አንቺ ነሽ ነው የሚላት። ሶ
ንብረት አያያዙ ላይ መኪና አገዛዙ ላይ ብዙም ወረቀት ላይ የሰፈረ ነገር ያላቸው አልመሰለኝም። ስለዚህ ምንም ልታገኝ አልቻለችም። ባዶዋን የቀረችው። ልጆቿን ለእናቷ ሰጠች። የመጨረሻዋ ማዳም ጋር ደውላ ስትነግራት እንደዚህ አይነት ነገር ተፈጥሯል ምናምን ስትላት የተወሰነ ገንዘብ ላከችላት እና ነይ ተመልሰሽ ነው ያለቻት። ልጆቿን ለእናቷ ሰጥታ መንታ ልጆቿን ለእናቷ ሰጥታ ተመልሳ ወደ አረብ ሀገር ሄደች ማለት ነው። እዛ ስትሄድ እግዚአብሔር ይመስገን ጥሩ ማዳም ነው የነበረቻት። የሱቅ ውስጥ ስራ እንድትሰራ እና በፊት ትሰራ ከነበረው ገንዘብ የተሻለ ገንዘብ እንድትሰራ አደረገቻት እና ያው ያለፈውን ነገር እንትን አይልም፣ ያለፈውን ነገር አይተካም፣ ያለፈውን ነገር አያስገኝም፣ እድሜዋን መልሳ አታገኘውም። እዚህ ጋር ልጆች ተፈጥረዋል፣ የሚቆጫት ነገር አይደለም። በእርግጥ እሷ በጣም ደስተኛ ነች በልጆቿ። ግን ቢሆንም ከሌላ ሰው ጋር ከተሻለ ሰው ጋር ለልጆቿ አባት መሆን ከሚችል ሰው ጋር ልጅ መውለድ ስትችል ትዳር መመስረት ስትችል በዛ ጊዜ ጊዜዋን በልቶ ገንዘቧን በልቶ ልቧን በልቶ ባዷን ነው የቀረችው። ስለዚህ ተመልሳ ሄዳ እንደ አዲስ ነው ህይወትን የጀመረችው፣ እንደ አዲስ ነው ስራን የጀመረችው፣ እንደ አዲስ ነው እና አሁን ያው ደስ በሚል ሁኔታ በእርግጥ ምንም እየተቸገረች አይደለም። ልጆቿን አንደላቃ እያሳደገች ነው። ተመልሳ መታለች ይመስለኛል፣ እርግጠኛ ካልሆንኩኝ ካልተሳሳትኩኝ። ልጆቹ ይጠይቃሉ አባታችን የት አለ፣ አባታችን ማን ነው እያሉ ይጠይቋታል። እሷ ደግሞ ያው ልታሻቸው ፈቃደኛ አይደለችም። ታሳያቸዋለች፣ ፎቶ ታሳያቸዋለች፣ እሱ ነው አባታችሁ ትላቸዋለች። ግን እሱ ልጆቹን ለማየት ራሱ ፈቃደኛ አይደለም። ጋይስ የክፋቱ ክፋት ማለት ነው። እሷ እንደውም ታዝንለታለች። ወይኔ አሁን ልጁን እንዴት ነው የሚያደርገው? ልጁን እንዴት አድርጎ እያሳደገ ነው? እዛ ያሉትን ልጆች እንዴት አድርጎ እያሳደገ ነው? ምክንያቱም ትሰማለች ምንም ገንዘብ እንደሌለው፣ ለረጅም ሰዓት ስራ አልሰራም ሰውዬ፣ በእሷ ገንዘብ ነው ሲሰራ የነበረው ሲኖር የነበረው። ኦብቪየስሊ ከእሷ ጋር ሲለያይ ያለውን ነገር በሙሉ ቀስ በቀስ ሉዝ አድርጎታል እና ሂዝ ብሮክ ቤዚክሊ አመዳም ድሃ ሆኗል እና ያሳስባታል። ኢቨን ቤተሰቡን እንዴት አድርጎ እያስተዳደረ ይሆን ብላ ያሳስባታል እሱ ግን የገዛ ልጆቹን ለማየት ለመተዋወቅ እንኳን ፈቃደኛ አይደለም። እሷ የምትለው እኔን ለመጉዳት ብሎ ነው የምትለው። ግን ቤዚክ like personally ብትጠይቁኝ he's just a deadbeat dad. What is that? Doesn't make any sense. Anyways 6 ዓመት 7 ዓመት ሆኗቸዋል ልጆቹ። አንደላቃ እያሳደገቻቸው ነው። ያው ተበዳይ ሆኑ by the way። እንደዚህ አይነት ሁኔታ ላይ እናንተ ተበዳይ ሆኑ። ምክንያቱም ተበዳይ ሰዎች ሁሉ ጊዜ ያ ሪሌሽንሺፕ ፌል ሲያደርግ መልሰው ሲያብቡ፣ መልሰው ሲያድጉ፣ መልሰው ሲሻሻሉ ነው የምታዩት። የበደላቸው ሰው ደግሞ ሲቀጣ፣ በህይወት ሲቀጣ፣ በድህነት ሲቀጣ፣ በችግር በበሽታ ሲቀጣ ነው የምታዩት። እኔ በጣም በተደጋጋሚ ስላጋጠመኝ ነው። እና እንደዚህ አይነት ሁኔታ ላይ ነው ያለችው አሁን። በጣም ደስተኛ ነች። ህይወት በጣም ጥሩ ነው። ፋይናንሻሊ በጣም ሰኪዩር ነች። እንዳልኳችሁ ነው በቃ ማለት ጥሩ ኑሮ እየኖረች ነው። አሁን ላይ እየተካሰች ነው ብዬ አስባለሁ። ግን የግር እሳት የሚሆንባት ልጆቿ አባታችን ብለው ሲጠይቋት እነሱም ያለቅሳሉ፣ እሷም አብራቸው ታለቅሳለች። ምክንያቱም ምን ብላ ትንገራቸው? በእርግጠኝነት አዲስ ታሪክ አይደለም የነገርኳችሁ። ከዚህ ጋር ተመሳሳይ የሆነ ታሪክ አብዛኞቻችን ከዚህ በፊት ሰምተናል። እኔ ከአንድ 2-3 ሰምቻለሁ። ኢቨን ኤሚሬትስ ላይ ይሁን ካታር ኤርዌይስ ላይ የምትሰራ ሆስቴስ
ልክ እንደዚህ አይነት የተደረገች አውቃለሁ። ስፔሻሊ የአረብ ሀገር ሴቶችን በጣም ታርጌት የሚያደርጉ ወንዶች አሉ። እና ለፍቅር አይደለም ታርጌት የሚያደርጓችሁ፣ ለሪሌሽንሽፕ አይደለም ታርጌት የሚያደርጓችሁ፣ ገንዘብ ማግኛ መንገድ። ከ3 ከ4 የአረብ ሀገር ሴቶች ገንዘብ እየተላከለት የሚኖር ሰው አውቃለሁ። ለምሳሌ በጣም ኮመን ሆኗል አሁን ላይ፣ አብዛኞቻችን እናውቃለን፣ እንሰማለን። እና በጣም የሚያስቀኝ ነገር ሴቶችን ጎልድ ዲገር እንላለን ብዙ ጊዜ። ሴቶች ብር ይወዳሉ፣ ሴቶች ጎልድ ዲገሮች ናቸው እንላለን። ከዛ ደግሞ እንደዚህ አይነት ስቶሪ ደግሞ አለ። the only reason እዚህ ዓለም ላይ በጣም ብዙ ሴት ጎልድ ዲገሮች የኖሩት በብዛት ገንዘቡ ያለው ወንዶች ጋር ስለሆነ ነው እንጂ ገንዘቡ ሴቶች ጋር ሲመጣ ያው ነው ወንዶች ታርጌት ያደርጓቸዋል። ልክ ጎልድ ዲገር ሴቶች ሀብታም ወንዶችን ታርጌት እንደሚያደርጉት ጎልድ ዲገር ወንዶች አሉ ሴቶችን፣ ሀብታም ሴቶችን ታርጌት የሚያደርጉ። and guess what ብርሽን ብቻ አይደለም ታርጌት የሚያደርገው። እንደውም ወደ ሴቶች ጎልድ ዲገር ስንሄድ ልጅ ሰጥታው ነው፣ ሚስት ሆናለት ነው፣ የተለያዩ ጥቅሞችን ያገኛል። ጥቅም ኤክስቼንጅ ነው የሚያደርጉት እዚህ ጋር ማለት ነው። ወደዚህ ስትመጡ ግን ገንዘብሽ ብቻ አይደለም የሚበላው፣ ልብሽን ይበላል። ትታልያለሽ፣ ጉልበትሽ ይበላል፣ እንባሽ፣ ደምሽ፣ ስንት ነገርሽ ነው የሚበላው። ገንዘብ አምጥተሽ እያኖርሽው ድጋሚ ደግሞ ቤት ገብተሽም ምግብ እንድትሰሪለት ይፈልጋል፣ ልብስ እንድታጥቢለት ይፈልጋል፣ እግሩን እንድታጥቢ ይፈልጋል፣ ቤቱን እንድታጸጂ ይፈልጋል፣ በጣም ብዙ ነገር እንድታረጊ ይፈልጋል። ልክ የቤት ኪራይ እኩል ከፍለሽ እኩል ከሱ ወተሽ ሰርተሽ መተሽ እንደገና ቤት ውስጥ ያለውንም ስራ ከ80 ከ90% በላይ አንቺ እንድትሰሪ ኤክስፔክት ያደርጋል። that's a gold digger man። ገንዘብ ብቻ አይደለም ጎልድ፣ ልብሽም ጎልድ ነው፣ ጉልበትሽ ጎልድ ነው፣ ሰዓትሽ፣ ጊዜሽ ጎልድ ነው፣ የወጣትነት ዘመንሽ፣ ውበትሽ ጎልድ ነው። መልሰሽ አታገኝም። እቺ ሴትዮ እዚህ ሰው ላይ ያፈሰሰችውን ገንዘብ፣ ያፈሰሰችውን ጉልበት፣ ያፈሰሰችውን እንባ፣ ያፈሰሰችውን ፍቅር መልሳ ታገኘዋለች? የድሮ ማንነቷን መልሳ ታገኘዋለች? አታገኘውም። ይህንን በማለቴ በጣም ይቅርታ፣ ግን ስፔሻሊ ከክፍለ ሀገር ከገጠር የሚመጡ ሴቶችን ማለት ነው በተወሰነ መልኩ እንዴት አድርገው ማታለል እንደሚችሉ፣ እንዴት አድርገው ያላዩትን ነገሮች አሳይተው በእነሱ ቁጥጥር ስር እንድትሆኑ እንደምትችሉ ያውቁበታል እነዚህ ሰዎች፣ እነዚህ ወንዶች ማለት ነው። ስለዚህ ታርጌት አድርገውሽ ነው የሚመጡት። ቤተሰብ ሊያገናኝሽ ይችላል፣ ሶሻል ሚዲያ ላይ ሊሆን ይችላል የተገናኘሽው፣ ኢንስታግራም ላይ፣ ፌስቡክ ላይ ሊሆን ይችላል፣ ኢቨን ቲንደር ላይ ሊሆን ይችላል የምትገናኙት። ዩ ኔቨር ኖ የት እንዴት አድርገው እንደሚያገኙሽ ማለት ነው። ግን ያገኙሻል። ከአንቺ ጋር ሪሌሽንሽፕ ይመሰርታሉ፣ ፍቅር ይመሰርታሉ። ከዛ ኮንቲኒየስሊ ገንዘብ እንድትልኪ ነው የሚያደርጉሽ። በአንቺ ጭንቅላት እያረግሽ ያለሽው ነገር ምንድን ነው? ለቤትሽ ለምትመሰርችው ትዳር ነው እያወጣሽ ያለሽው። ስለዚህ ምንም አይመስልሽም፣ ክፋቱ አይታይሽም፣ ሬድ ፍላጎች አይታዩሽም። ምክንያቱም በቃ አንድ አካል ናችሁ፣ ባልሽ ነው፣ እጮኛሽ ነው። እንዴት በገንዘብ ያታልለኛል ብለሽ ታስቢያለሽ? አታስቢ፣ የምታስቢው ነገር አይደለም። ስፔሻሊ ፍቅር ላይ ከሆንሽ ማለት ነው። ግን አሁን ለምሳሌ ወረቀት ቢኖር ኖሮ ምንድነው ቢዝነስ የሚሰራው? ምን አይነት ቤት ነው የሚገዛው? ምን አይነት መኪና ነው የሚገዛው? እዛ ላይ ደግሞ ስሙ የኔ እንዲሆን ነው የምፈልገው። እሱ በሱ ስም ነው የገዛው መኪና፣ ቤት የገዛው በሱ ስም ነው። ስለዚህ ምንም ነገር የላትም።
በቃ ስጦታ ሰጥታኛለች፣ ምንም ሊያመጣ አይችልም። ሌላ ፕሮሰስ ውስጥ ነው የሚገባው። ምናልባት ወደ ህግ ቦታ ብትሄድ የምታገኘው አይነት መልስ ሊኖር ይችላል፣ ግን ምን ዋጋ አለው? ኦሬዲ አሁን እሱ የወሰድከውን ገንዘብ መልስ ቢባል ራሱ እንዳልኳችሁ ብሮክ ሆኗል። በቃ አመዳም ደሃ ሆኗል። ምኑን ነው መልሳ የምትወስደው? በህግ ሊኬድ እንኳን ቢባል ማለት ነው። አረብ ሀገር የምትኖሩ ሰዎች፣ ሴቶች እንዲህ በቀላሉ ለወንድ ገንዘብ አትስጡ ነው የምላችሁ። honestly speaking አሁን እሱ ሲተዋወቃት ያላት ምንድነው? ስራ እየፈለኩኝ ነው፣ ስራ እያፈላለኩኝ ነው ያላት። በሷ ጭንቅላት ስራ ይሰራ የነበረ ሰው ስራ ያቆመ ሰው ነው። ግን throughout their whole relationship ይሄ ነው የሚባል ስራ አልነበረው። መኪና ገዝቶ ራይድ ሹፌር እስኪሆን ድረስ ማለት ነው። it's really confusing አይደለ? አይታወቃችሁም ፍቅር ላይ ስትሆኑ። ሎንግ ዲስታንስ ደግሞ በጣም ለማዋሸት ቀላል ነው። ብዙ ነገር እያደረገ እያየሽ አይደለም አንቺ። በጣም ብልጣብልጥ አይነት ሴት ካልሆነሽ ትናንሽ ነገሮችን አይተሽ እንዴ ይሄን ለምን እንዲያለኝ ይሄንን ለምን እንደዚህ ያደረገ የምትይ አይነት ሴት ካልሆነሽ ለትንሽ ጊዜ ነው የሚያገኙሽ በአካል። ስለዚህ ያቺን ታይም በጣም አሪፍ ጊዜ እንድታሳልፊ ከነሱ ጋር ያደርጋሉ። ስለዚህ አንቺ ያቺን ይዘሽ በተስፋ ነው የምትኖሪው። in the meantime እነሱ ከፈለጉት ሴት ጋር ይተኛሉ፣ ከፈለጉት ሴት ጋር ትዳር ይመሰርታሉ። ባንቺ ገንዘብ ህይወታቸውን ያስተካክላሉ፣ ቤታቸውን ይገዛሉ፣ መኪናቸውን ይገዛሉ። እና በጣም ከሚገባው በላይ ደግሞ ኮመን ነው። እኔ እሱ ነው የሚያስቀኝ። ከሚገባው በላይ ኮመን ነው። ጎልድ ዲገር ሲባል ለምን ሴት ብቻ እየታሰበ እንደሆነ ነው የማይገባኝ። ግን በጣም ብዙ ወንድ አሁን ኢትዮጵያ ውስጥ በአረብ ሀገር ሴት ገንዘብ እየኖረ ነው። ምንም ሳይሰራ ምንም ሳያግዛት ልክ እንደ ሴት ጎልድ ዲገር። ምንም የሚለያቸው ነገር የለም። በቃ ጥፍራቸውን አለመሰራታቸው ዊግ አለመቀጠላቸው ነው እንጂ አንድ አይነት እግራቸውን ሰቅለው ልክ እነዚህም በወንድ ገንዘብ እንደሚተዳደሩት እነዚህም በሴት ገንዘብ ይተዳደራሉ። ምንም ጄኒዊን የሆነ የፍቅር ሪሌሽንሺፕ ደግሞ የለም እዛ ውስጥ። እና ደግሞ የሆነ ለአንድ አመት ለሁለት አመት አይደለም፣ ለረጅም አመታት ነው ፕሮሰሱ። ለረጅም አመታት ነው በቃ እንደ ፓራሳይት እንደ ወስፋት ላይሽ ላይ ተለጥፈው ሲመዘምዙሽ የሚኖሩት። እና ታሪኩ ለቤቲ ተነግሯት ቤቲ ለኔ ነግራኝ ነው። እኔ እሷን ማገኛትና ቀጥታ ጥያቄዎች ብጠይቃት ደስ ይለኛል እና ከዚህ የተሻለ ዲቴሎች ይዤላችሁ ወጣ በጣም ደስ ይለኝ ነበር፣ ግን አልተቻለም። ኢንቦክሶቻችን በጣም ክሬዚ ናቸው you guys። basically እንትን እናደርጋለን፣ ወደታች ሚስ እናደርጋለን፣ ማን ምን እንደጻፈልን ምናምን እንቸገራለን። እኔም ቤቲ መልሳ ልታገኛት አልቻለችም እንጂ ከዚህ በላይ ዲቴል ይዤላችሁ ብመጣ በጣም ደስ ይለኛል። እና ደግሞ I'm sure ከዚህ በኋላ እንደምትነግሩኝ ስፔሻሊ አረብ ሀገር ያላችሁ ሴቶች ታሪካችሁን ኢንስታግራም ላይ ጆርዲን በዛብህ ብላችሁ እዚህ ዩቲዩብ ቻናሌ ላይ ማለት የኢንስታግራም ፔጅ እዛ ላይ ገብታችሁ ብትነግሩኝ ያላችሁን ስቶሪ በጣም ደስ ይለኛል። ከዚህ ጋር ተመሳሳይም ሊሆን ይችላል፣ ከዚህ ጋር ተቃራኒ ሊሆን ይችላል። ኢቭን ሃፒ ኤንዲንግ ከሆነ ራሱ እናንተ አረብ ሀገር ሆናችሁ እዚህ ሰው ተገናኝታችሁ ተዋውቃችሁ በትዳር
እንደዚህ አይነት የገንዘብ መወሳሰድና የመጠቃቀም ሪሌሽንሺፕ ሳይሆን ጀንዊን የሆነ ፍቅር። ምክንያቱም ይሄንን ተስፋ ደግሞ የሚፈልጉ ሌሎች ሴቶችን ስላሉ ማለት ነው። ሁሉም የአረብ ሀገር ሴቶችና የኢትዮጵያ ውስጥ ያሉ ወንዶች ሪሌሽንሺፕ ሁሉም በእንደዚህ አይነት ሁኔታ ያልቃል ማለት አይደለም። ግን አሉ እንዳሉም ይታወቃል፣ ቁጥራቸው ትንሽ ይሆን እንጂ። ስለነዛም ሪሌሽንሺፕ ስለ ሃፒ ኤንዲንግ ጥሩ መጨረሻ ስላለውም ሪሌሽንሺፕ ማውራት ተስፋ ይሰጣል። ተስፋ የሚሰጥ ነገርም ማውራት ስለምፈልግ እኔ ማለት ነው። ምክንያቱም አሁን የነገርኳችሁ ነገር ተስፋ የሚያስቆርጥ ስፔሻሊ አሁን እኔ አረብ ሀገር የምትኖር ሴት ብሆን በጣም ተስፋ ቆርጣለሁ። በጣም ኦልሬዲ ሪሌሽንሺፕ ውስጥ ከሆንኩኝ ውስጤ ጥያቄ ይፈጠራል። ያላችሁን ነገር ኢን ዲቴል ኢንስታግራም ላይ ለቤቲ ሳይሆን ለኔ ላኩልኝ። ከዛ በተረፈ አይዟችሁ፣ በርቱ። ሎንግ ዲስታንስ በጣም ከባድ ነው። ስፔሻሊ እናንተ ውጭ ሀገር ሆናችሁ በጣም አይ ካንት ኢማጂን ስራ እየሰራችሁ እንደገና ከቦይፍሬንዶቻችሁ ጋር ከእጮኛችሁ ጋር ሪሌሽንሺፑን ማስቀጠል በጣም ከባድ እንደሆነ ይገባኛል። ሬድ ፍላጎች ማየት በጣም ከባድ ሊሆን ይችላል፣ ግን ምልክቶች አሉ ብዬ አስባለሁ። ሞር ደግሞ ወደፊት እዚህ ቶፒክ ላይ ስቶሪ ታይም ስንሰራ ሞር ሬድ ፍላጎችን እንዴት ፖይንት አውት ማድረግ እንደምንችል የምንማማርበትን ኤፒሶዶች ይዤ ለመምጣት እሞክራለሁ፣ ከስቶሪዎች ተነስቼ ማለት ነው። ምክንያቱም እንዳልኩት ብዙም ዲቴል የለኝም እዚህ ስቶሪ ላይ። ቤቲ ካወሩት ካስታወሰችው ነግራኝ ነው ይሄንን ቪዲዮ ራሱ እየሰራ ያለሁት። ግን በጣም ከባድ ይመስለኛል። የሃይማኖት ሰው ከነበረ፣ ሪስፔክትፉል ከነበረ፣ አፍቃሪ ከነበረ፣ ተንከባካቢ ከነበረ፣ ለቤተሰቦቿ ታዛዥ ከነበረ፣ ታናናሽ ወንድሞቿን ኃላፊነት ወስዶ እየመከረ ከነበረ እንዴት ትጠረጥራላችሁ? በጣም ከባድ ነው። ጥቃቅን ነገሮችን ማየት የምትችሉ አይነት ሰዎች ካልሆናችሁ በስተቀር በጣም ከባድ ነገር ነው እና ባለ ታሪካችን አይዞሽ፣ ዋናው አሁን ላይ አንቺ ፋይናንሻሊ ሰኪር መሆንሽ፣ ደህንነትሽ መጠበቁ፣ ስነ ልቦናሽ መዳኑ፣ ለልጆችሽ ጠንካራ እናት መሆንሽ አይ ቲንክ በቂ በቀል ነው ብዬ አስባለሁ። ያሳዝናል ልጆቹን ለማየት ፈቃደኛ ለመሆኑ፣ ግራ ያጋባል። ግን ይሁን ግድ የለም፣ እግዚአብሔር ያውቃል። እንዲሰመርልኝ የምፈልገው ነገር ግን ጎልድ ዲገሮች ሴቶች ብቻ አይደሉም። እዚህ ዓለም ላይ የለየላቸው ጎልድ ዲገር ወንዶች አሉ። አንቺ ገንዘብ ይኑርሽ ብቻ። ገንዘብ ያላቸውን ሴቶች ብታናግሩ በጣም ነው የሚያጋጥማቸው። ገንዘባቸውን ታርጌት ያደረጉ ወንዶች ይመጡባቸዋል። ወደድኩሽ፣ አፈቀርኩሽ፣ ልሞትልሽ ነው፣ ልሰነጥቅልሽ ነው፣ ያላንቺ ባዶ ናት ህይወቴ። ኦፍ ኮርስ ያለሷ ባዶ ናት ህይወት። መጋረጃ እንኳን ቤት ውስጥ መስቀል አትችልም። ይሄ ማለት ፍቅር አታገኙም ማለት አይደለም። ለማንነታችሁ የሚወዳችሁን ወንድ አታገኙም ማለት አይደለም። ግን አረብ ሀገር እንደምትኖር ሴት፣ አረብ ሀገር እየሰራች ገንዘብ እንደምታገኝ ሴት ባይ ዲፎልት አረብ ሀገር የምትሰሪ ሴት ከሆንሽ ገንዘብ እንዳለሽ ነው የሚታወቀው የሚታሰበው። ስለዚህ ታርጌት እንደምትደረጊ ማወቅ መቻል አለብሽ። ገንዘብሽን አላማ አድርገው ሊመጡ እንደሚችሉ ማወቅ መቻል አለብሽ። የሆነ አይነት ወረቀት ሳትይዢ ከዛ ሰው ጋር የባልና ሚስትነት፣ ከዛ ደግሞ
ባንቺ ገንዘብ የሚመጣው ንብረት ኮምፕሊትሊ ባንቺ ቁጥጥር ስር እንደሚሆን ሳታረጋግጪ እንደዚህ አይነት እርምጃዎችን አትውሰጂ። ፍቅር ሌላ ነው፣ ገንዘብ ሌላ ነው። አልሰማችሁም? ወንዶቹ በእናታቸው ስም ያደርጋሉ፣ በእህታቸው ስም፣ በወንድማቸው ስም ያደርጋሉ ንብረት። እዛ ልትፋቺ ስትሄጂ እሱ ምንም ንብረት የለውም። ለምን? በሌሎች ሰዎች ስም ነው ያደረገው። ቤቱ በሌላ ሰው ስም ነው፣ መኪናው በሌላ ሰው ስም ነው። ስለዚህ የእሱ እንደሆነ ፍርድ ቤት ፊት ካላስወሰንሽ፣ ምስክር ካላቀረብሽ፣ ማስረጃ ካላቀረብሽ ምንም ነው የማታገኙ። ተጠንቀቁ። እዚህ ላይ ሞር እናወራለን ብዬ ተስፋ አደርጋለሁ። እሁድ ነው፣ ብዙም አልያዛችሁ እንዳልኩት ነው። እዚህ ላይ ሞር ስቶሪ ታይም ይኖረናል፣ ሞር ዲስከሽን፣ ሞር ኤፒሶድ ይኖረናል፣ ተጨማሪዎች። ይሄ ትንሽ አጠር ያለ ነው እንዳልኩት፣ ሙሉ ለሙሉ ዲቴል ስለሌለኝ ነው፣ ግን እንድናወራበት ስለፈለኩኝ እና የአረብ ሀገር እየሄዱ የሚሰሩ ሴቶች ታሪክ የሚወጣበት አውትሌትም እንዲኖር ስለፈለኩኝ ነው። ትንሽም ብትሆን ያስኳት ዲቴል እናውራበት ብዬ ይዤላችሁ የመጣሁት። ምናልባት ሳትስፋይ ላይ ያደርጋችሁ ይችላል፣ ግን ኔክስት ታይም የተሻለ የመወያያ ርዕስና የተሻለ በደንብ ዲቴል የሆነ የተሟላ ኢንፎርሜሽን ያለበት ስቶሪ ይዤላችሁ እመጣለሁ። ኤንድ ባይ ዘ ዌይ ለሚስትየው ነግራታለች፣ ኮንፍሮንት አድርጋታለች፣ ግን ስቲል አሁንም አንድ ላይ ናቸው። እሷን ፓርት ረስቻት ነበር። በጣም ከታሪኩ ሁሉ የገረመኝ ይሄ ነው። መልካም የስራ ሳምንት ይሁንላችሁ። ነገ ሰኞ ነው። ይመቻችሁ። Thanks for watching. Bye.